ሰላም ተመልካቾች ዛሬ በአዲስ ቪዲዮ መጥቻለሁ እንደናችሁ ዛሬ ምን ሰራ ፎካቻ ነው ቆንጆ የጣሊያን የዳቦ አይነት ዘር ነው እዚህ ጋር ግብአቶች አሉኝ 750 ግራም ነው የምጠቀመው ዱቄት ጨው 10 ግራም ስኳር 6 ግራም 40 ml ዘይት ኤክስትራ ቨርጂን ያለን ኦሊቭ ኦይል እርሾ አለን እዚህ ጋር እነዚህ ናቸው ውሃ ለብ ያለ እነዚህ ናቸው ግብአቶቹ አሁን ወደ ቀጥታ ወደ ስራ እንሄዳለን አለን ቀጥሎ እርሾውን አማሙቼ እርሾ ላይ ስኳርን እናረጋለን ቀላል ነው አሰራሩ ዋናው ግብአቶቹ በስነ ስርዓቱ ከተለካ እና በኋላ ሳያቸዋለሁ በሂደት እንደሆነ ዘይት እንጨምራለን በእጅ መስራት ይቻላል መኪና ዛሬ ይሄው አብኩቶልኛል በደንብ አሁን እንከፍተዋለን በደንብ ቆንጆ አድርጎ አብኩቶልኛል እናወጣዋለን እንደዚህ በእጅም ቢሆን jar quantual ወደዚህ ገለብጠዋለሁ ሁሉንም ይሄ ወደዚህ ገለብጫዋለሁ አሁን 1 ሰዓት ተኩል ያህል ከ1 ተኩል እስከ 2 ሰዓት እንጠብቀዋለን እንደም ቆንጆ ሆኖ ወጥቷል እንጠብቀዋለን ለ1 ሰዓት ከ1 ተኩል እስከ 2 እንደ እርሾ ብዛት ይወሰናል እንገናኛለን ሲወካና ሌላ ስራ ደግሞ እንቀጥላለን ይሄው አያችሁት እንዴት በጣም ነፍቶልኛል ኩፍ ብሏል በደንብ አሁን ምንድነው የምናረጋው በደንብ ኩፍ ብሏል ሁለት ቦታ እናከፍለዋለን አንዱን በዚች በክብ ሰራለሁ አንዱን ደግሞ በዚህ መስሪያ ሰራዋለሁ ማለት ነው አሁን ምንድነው የምናረጋው እዚህ ጋር እናምጣው ይሄን እዚህ ጋር እናምጣው ሁለት ቦታ እንከፍለዋለን ይሄን ዘይት በጣም ይፈልጋል ፎካቻ ሲሰራ ከታች ዘይት እናረጋለን ትንሽ እዚህም ላይ ኤክስትራ ቨርጂን ኦሊቭ ኦይል የወይራ ዘይት ይሄን እንደዚህ እናሻሻዋለን በደንብ እንደዚህ እቺንም እንደዚህ አቀባ አሁን ቡኳችንን ሁለት ቦታ እየከፈልኩት ነው ይሄንንም በዛው አይነት አርጌ ሸፍነዋለሁ ከ30 ደቂቃ በኋላ ፍርኖ ለመክተት እንገናኛለን ማለት ነው ይኸውላችሁ ሰዓታችን ደርሷል አሁን ደግሞ ሽንኩርት እንሰራለን አንድ ግብአታችን አንዱን ፎካቻ በሽንኩርት ነው ማረጋው አሁን በመጀመሪያም ጊዜም መጥበሻችንን ጥደናል ትንሽ ሽንኩርቱን ጥሬውን ከላይ ከማረክ ትንሽ በሰል እንድትል ሽንኩርቱን በሽሪሜሪ እንደዚህ ስስ አርጋችሁ ከፍታችሁ ትንሽ መካነካ በሰል ማለት ነው ይሄ ትንሽ ቆንጆ ነው ትንሽ ሞፈሽ ይላል ጥሬውን ከላይ ከምናረግ እንደዚህ ነው ማረገው በጣም ተመችቶኛል ሰርቻ ይቻላል ከጥሬ
አንዳንድ ፎካቻ ስበላ ገዝቼ ከላይ ሽንኩርቱ ጥሬ ሲለኝ አለው እንዲህ ደግሞ ቃናውን ቆንጆ ይሆናል በጣም አሪፍ ነው የሚሆነው እንደዚህ ትንሽ ጫው ቶሎ እንዲበስልልን ምንም ውሃን ማድረግ የለባቸው አጥንት ተቆራርጦ ቃናውን የሽንኩርቱን ከሚል በጣም በስሱ ከተከተፋችሁት ደግሞ ይሄ በቃት እዛው ላይ እሳቱ ያበስለዋል ኦኬ አሁን ደግሞ ምንላችሁ ይሄውላችሁ ከ30 ደቂቃ በኋላ በፊት 1 ሰዓት ተኩል ወይም 2 ሰዓት እንደ እርሻችሁና እንደ ቤታችሁ ሙቀት ይወስናል ብያችኋለሁ አሁን እዚህ አያችሁት ከዛም በኋላ በመንጋገርበት ዕቃ ላይ አርገን ሊጡ ኢላስቲክ ይሆናል ይመቻል ለመጋገር በቃ እንደፈለጋችሁ ይተፈተፋል ማለት ነው ይላችሁ የጣታችሁን ቅርጽ ራሱ ይገባል ኦኬ ይሄንን ላሳያችሁ ብዬ ነው ዋና ቺቺን ቀስ በቀስ ብዙን ጊዜ ደጋግመን ደግሞ ስንሰራ በደም ሌላም ጊዜ ያያሰራው ሳያችሁና ያደረ እንለምዳለን በደም ዋና ይሄ ነው ተግባሩ አሁን ፋርቼት እናረጋለን ኮንዲ ከላይ የሚያስፈልገውን ግብአቶች መጨመር ማለት ነው አንዱን በቲማቲም እና በኦሊቭ በወይራ ፍሬ ማለት ነው ይሄው እንሰራለን እና ቲማቲም እዚህ ጋር ቲማቲም ቺሽ የሚቀን ትንንሿ ቲማቲሟ በሁለት ቦታ ከፍለን እንደዚህ ከታች ማለት ነው ትንንሿ ቲማቲም ገዝተን ይሄንን እንደረድረዋለን ማለት ነው ቲማቲም እና ኦሊቭ የወይራ ፍሬ ይሄ አረንጓዴው ጥቁሩም አለ አረንጓዴው መርጬ ነው ዛሬ ከዚህ በፊት ከታች ገብታችሁ ካያችሁ በጥቁሩ ኦሊቬኔሮ በሱ ሰርቻለሁ ትንሽ ውሃና ዘይት ታረጉና ትረጩበታላችሁ ፍርኖ ከመክተታችሁ በፊት ማለት ይበቃው አሁን ደግሞ ሁለተኛውን በመንደለው የምንሰራው በሽንኩርት አሁን በሰራነው ሽንኩርቱን በየቦታው እንደዚህ ጣልጣል ሰወደው ይሄ ካቻ ሽንኩርቱንማ ልዩ ነው በጣም ነው የሚጣፍጠው ሞክሩት ሽንኩርት ያ ችግር የለውም ኦኬ በጅ እዚህ ላይ ሽንኩርት ብቻ ነው ሽንኩርት በጣም ይጣፍጣል ኦኬ በጣም ደስ ሲል አሁን እንደነገርኳችሁ እቺን እዚህ ላይ እናርከፈክፍበታለን ትንሽ ውሃና ዘይት ቀላቅለን ማለት ነው አሁን ፍርናችንን ከፍታለን ትንሽ ሞቅ እናደርገዋለን ፍርኑ ትንሽ ሞቅ ይበል መለሳለሁ ይሄ የመጀመሪያውን ፎካቻ ኦቨን ውስጥ እየከተትኩ ነው የቲማቲምና የኦሊቭን 190 በአንድ 15 ደቂቃ ያህል ይበስላል 20 ታዩታላችሁ እናንተ እንግዲህ እንደየፍርናችሁ እንደየኦቨናችሁ ይለያያል
የተመልካቾቼ እንደምታዩት በደንብ እየበሰለ ነው አሁን እናወጣዋለን ቆንጆ ሆኗል በደንብ በስሏል አሁን አወጣዋለሁኝ አሁን ደግሞ የሽንኩርቴን እየከተትኩ ነው እንገናኛለን ሲበስ ይሄው የሽንኩርታችንም ደርሷል አሁን ላወጣው ነው ቆንጆ ነው በስሏል ይሄው የሽንኩርቱ አሁን ደግሞ ወደ ሳህኑ አርቄ ያሳያችኋለሁ ይሄኛው የቅድሙ የቲማቲም እና የኦሊቭ ነው አሁን ደግሞ ይሄኛው ወደ ሳህን ገልብጬ እንገናኛለን ይሄው እንግዲህ እንደዚህ ቆንጆ ሆኗል ሁለቱም የሽንኩርቱም የዛ የኦሊቭም የቲማቲሙ በጣም ቆንጆ ነው ቀምሼዋለሁኝ በጣም ልዩ ለስላሴው ልዩ ነው እስማ ቃና ሁሉ የኦሊቭ የኦሪጋኖ የምኑ አንድ ላይ ሆኖ እንዴት ይጣፍጣል በስማ ልዩ ነው እናንተም እንግዲህ እንደዚህ እየሰራችሁ ለቡና ቁርስ አርጉላለሁኝ አመሰግናለሁኝ ስለተከታተላችሁኝ ላይክ ሼር አርጉልኝ ላለሁኝ በሚቀጥለው በሌላ ምግብ እስከምንገናኝ ደህና ሁኑ አመሰግናለሁ ቻው ሳያችሁ